መጨረሻው ምንድነው? ሁል ጊዜ ለመወደድ ተብሎ የሚሰራና ሀቅ የሚሰራ የተለያዩ ነገሮች ናቸው። ገባ? አሁን ከአማራ ፖለቲካ ብትወጣ የትኛው ብሔር ነው የሚቀበል? ትልቁ ጥያቄ ነው። ከአማራና ከኦርቶዶክስ አንተ ብትወጣ የትኛው ብሔር አንተን ተቀብሎ በክብር ለነፃነት ለእውነት ይጮህልኛል የሚባለውን ነገር እንድትነግረኝ ነው። አመሰግናለሁ። አመሰግናለሁ ዮኒ። በተቻላችሁ መጠን ቀጣይ የምትጠይቁ ሰዎች አጠራጠር እያደረጋችሁ ከዛ ተመልሰን ስንመጣም ለመወያየት እንዲመቸን ማለት ነው። እሺ ከዮኒ ቀጥሎ በዚህ ላይ ትመልሳለህ ወይስ አንድ አፍታ? ሰፊ ስለሆነ ይህንን ሃይላይቱ መልሼ መልስና በግልም እዚህም ደግሞ ያልተመለሰ ካለ ሊጠይቀኝ ይችላል። ያልመለስኩት ካለ ማለት ነው ዮኒ። በጣም ጥሩ። በመጀመሪያ ይህን እድል ስላገኘው ለመጠየቅ ስላበቃኝ በጣም እግዚአብሔርን አመሰግናለሁ። ደስተኛ አንደኛ። ሁለተኛ ደግሞ የእኔ ቲክቶክ ፕሮግራም ላይ መርሃ ግብር ላይ የምዘጋው የሰው አይን ላለማቆሸሽ ነው እና የብልግና ስድብ የሚሳደቡ ሰዎች ስላሉ የሚመጣው ሰው ያንን ማየት ስለሌለበት ተረጋግቶ ደግሞ ዋናው እኔ ማስረጽ ስለሆነ የምፈልገው ያንን ለማድረግ ስለሆነ የምመጣው ያ የኔ የቤት አሰራር ደንብ ስለሆነ ችግር የለውም። ግን ቲክቶኬ ምንድነው ፌስቡኬ፣ ቴሌግራሜ የኔ በር ዝግ አይደለም። መነጋገር እንችላለን፣ መወያየት እንችላለን፣ መተቸት ይችላሉ። እዛ ላይ ግን እናት እንደዚህ ትሁን ቅርጥሮ ምናምን የሚለውን አስወግዳለሁ። ከዛ ውጭ ግን ማንም መመስከር ይችላል። የኔ በር ክፍት ነው። ሐሳቤን ያለ ስስት እናገራለሁ። መጠየቅ ያለበት አይጠየቅም ዘመድኩን ያለኝ እኔ ዘመዴ ከተሰደድኩ በኋላ አንድ ሰው መልኬ ምን እንደሚመስል ፎቶዬ ምን እንደሚመስል አንድ ሰው አያውቅም ነበር። ለመጀመሪያ ጊዜ በፌስቡክ ቪዲዮ ወጥቼ ለህዝብ የታየሁት ዮኒ ማኛ ኢንተርቪው አድርጎልኝ ተግባባል። ዮኒ በፈለገ ቀን ሰድቦኝ በፈለገ ቀን ደውሎልኝ ሲያናግረኝ አንድም ቀን እምቢ ብዬው አላውቅም። እና በመጠየቅ ረገድ ምን በማለት ነገር እኔን ህዝብ ፊት በማውጣት ረገድ ከዮኒ ማኛ ሌላ ሰው ካለ እኔን መጥቶ ይጠይቀኝ። ሁለተኛ የወጣሁት ቀጥሎ ለልጅ ቢኒ ነው። ልጅ ቢኒ ነው የጠየቀኝ። ልጅ ቢኒ የራሱ የፌስቡክ ቪዲዮ አለ አይደለ? እሱ በነበረ ጊዜ የቀረብኩት ከሱ ጋር ነው። ደግሞ ዮኒ ማኛ ያኔ የመጣው የጽንፈኛ የኦሮሞ ዋሃቢ እስላሞች እኔ ያልሰራሁትን ስራ ሰርተው ዘመቻ በከፈቱብኝ ጊዜ ያንን ዘመቻ በፍጹም ቀርበህ ለህዝብ ማስረዳት አለብህ ብሎ ያን ለማጥራት ነው የመጣው። እንደ ጀማል በሽር ይሄ አሁን ኡስታዙን ታውቁት እንደሆነ እሱም ራሱን ብሎ ነበር። እምቢ ብለውት ነው እንጂ እኔን ጠይቆኝ እሺ ብዬው ነበር ማለት ነው። እና እዚህ ልክ ተጠይቄ እንደማላቅ ልክና እኔ ሰው ፊት ቀርቤ እንደማላቅ መሆን የለበትም። ኢትዮ 360 ላይ ኢሳት ላይ ሌላ ሚዲያዎች ላይ እንኳን እሱ ዳዊት የሚባል አንድ ፕሮቴስታንቶች ምንድነው የትግራይ ልጆችንና የኦሮሞ የኦነግ ልጆችን አቅርቦ ቦስተን ያለ ልጅ ዳዊት የሚባል ልጅ 2 ሳምንት ጠርቶኝ ይጀለታል እና ያውም ከኦነጎችና ከቲፒኤልኤፍ ሰዎች ጋር ነው ስከራከር የነበረው ማለት ነው። እና ይሄ አሁን ዮኒ ያነሳው ነገር እኔን አይወክለኝም። በተጠራውበት ቦታ ይሄዳለሁ፣ በተጠራውበት ቦታ አቀርባለሁ። እንደውም ደግሞ ስታሊንንና ቲኤምኤች እና አሉላ ሰለሞን ጥሪ አቅርቤላቸዋለሁ። እኔን መጠየቅ ከፈለጉ እኔን ማወያየት ከፈለጉ ብዬ በአዋጅ ጠይቄያለሁ። እምፈራው ነገር የለም፣ እምደበቅበት ምክንያት የለም። እምጽፈው በግልጽ ስሜን ጽፌ ምን ብዬ ነው የምጠየቀው ማለት ነው። ሌላው የመለስ ጊዜ እሱንም ተጠይቄ መልሼ ዛሬ ደግሞ 11900 ሰዎች ባሉበት ዮኒ ድጋሚ ስለጠየቀኝ እመልስልሃለሁ። አንደኛ ከወያኔ ጋር ይሰራል ብለህ ስትል እርግጠኝነትህ በጣም ይገርማል። እርግጠኛ ሆነ ነው የምትከሰው፣ እርግጠኛ ሆነ ነው የምትናገረው። እኔ የኢትዮጵያ ኦዲዮ ቪዥዋል አሳታሚዎች ማህበር ዋና ጸሐፊ ነኝ። እኔን የመረጠኝ ደግሞ
መንዙማ የሚሰሩት ሙስሊሞች ቪዲዮና ኦዲዮ፣ ኦርቶዶክሶች፣ ፕሮቴስታንቶችና የሙዚቀኞች ማህበር ነው የመረጠኝ። ይህን ስናገር እኔ ዘመድኩን በቀለ እያልኩ ነው የምናገረው። መታወቂያን ማሳየት እችላለሁ፣ ማምጣት እችላለሁ። የኢትዮጵያ ኦዲዮ ቪዥዋል አሳታሚዎች ማህበር ዋና ጸሐፊው እኔ ነኝ። ሊቀመንበሩ ዕቁባይ በርሀ ይባላል። የኤሌክትራ ሙዚቃ ቤት፣ የአምባሰል ሙዚቃ ቤት እነ ፍቃዱ፣ የኦሮምኛ የአባገዳ ሙዚቃ ቤት፣ የፕሮቴስታንቶች መዝሙር ቤት፣ እነዚህ ሁሉ ለመብታቸው ሲታገሉ እኔ ደግሞ ጌልጌላ መንፈሳዊ መዝሙር ቤት የሚባል ነበረኝና ማህበራቱ ሲሰባሰቡ እንደ አንድ የመዝሙር ቤት ባለቤትነት እኔ ተመርጬ የዛ የመብት ትግል አንቀሳቃሽ ሆኜ ገብቻለሁ። ይህን ስናገር ዓለም በሙሉ ስለሚያውቀው ማለት ነው። የኢትዮጵያ ኦዲዮ ቪዥዋል አሳታሚዎች ማህበር ዋና ጸሐፊው መምህር ዘመድኩን በቀለ ይባላል ማለት ነው። ውሸት ካልኩኝ ዘፋኞቹ በሙሉ መንዙማ ቤት ያላቸው በሙሉ የኦሮምኛ ዘፈን ያላቸው በሙሉ መዝሙር ቤት ባላቸው በሙሉ ዛሬውኑ ገብተው ሊሰቅሉኝ ሊከሱኝ ይችላሉ። ስለዚህ በሙያ ማህበራት ውስጥ መብታችንን ስንታገል ከመንግስት ባለስልጣናት ጋር ኃላፊዎቹ የመገናኘት ግዴታ አለብን። ትግራይ ክልል ስንሄድ በትግራይ ክልል የሚደረገውን የኮፒራይት ጥሰት ከትግራይ ምክር ቤት ከትግራይ ፖሊስ ጋር ነው የምንነጋገረው። ኦሮሚያ ስንሄድ በአባ ገዳ አዳራሽ ከመላ ኦሮሚያ ከመጡ የኦሮሚያ ተመራጮች ጋር በኮፒራይት ጉዳይ ናዝሬት 3 ቀን እናሳልፋለን። በወቅቱ ከንቲባ የነበሩት አርከበ ቁባይ በነበረ ጊዜ ከሱ በኋላም የመጡት ከንቲባዎች በነበሩ ጊዜ የከተማ መስተዳድሩ የኮፒራይቱ ጥሰት ስለበዛ ከፌዴራል ፖሊስ ከአዲስ አበባ ፖሊስ እና ከከተማ መስተዳድሩ ጋር ሆነን በኮፒራይት ጉዳይ እንወያያለን። ከቅጂና ተዛማጅ ሌሎች ከሙያ ማህበራት ከአርቲስቶች ማለት ከሙዚቀኞች ማህበር እነጋሽ ዳዊት ሌሎቹ ከፊልም ማህበር የእነ ቶማስ ማለት የቶም ቪዲዮግራፊ ባለቤት እነ ሰራዊት ፍቅሬ ሌሎቹም እንደገና ከገጣሚያንና ከዳራሲያን ማህበር ያሉት መጥተው ይሄ የሙያ ማህበራት ጥምረት ከመንግስት ጋር ንግግር ያደርጋል ማለት ነው። እኔ ደግሞ ማንን ወክዬ እሄዳለሁ? የኢትዮጵያ ኦዲዮ ቪዥዋል ማህበርን የተመረጥን ሰዎች እንሄዳለን ማለት ነው። ግንኙነታችን ይሄ ነው። ልክ መለስ ዜናዊ ሲሞት ሁልጊዜ የምታነሷት ስለሆነች ማለት ነው። በአዲስ አበባ ውስጥ ያሉ የሙያ ማህበራት በሙሉ የዚያ የቀብሩ አስፈጻሚዎችና ወይም ደግሞ የተወከሉ አባላት አሉ። እዛ ውስጥ እኔ የለሁበትም። ነገር ግን እንደ ማንኛውም ሰው ድርጅቱ ሲጠራ አልቀርም ማለት አልችልም። ለምሳሌ በረከት ስምዖን ጋር ያገናኘን ሸራተን መጽሐፍ ጽፎ ለኢትዮጵያ ኦዲዮ ቪዥዋል ማህበር አባላታችሁን ላኩ፣ አመራር ላኩ ሲባል 6 የመጣን ያለው 6ታችሁ ሂዱ ተብለን ሄድን። ሸራተን ነው ዝግጅቱ እና እዛ ዝግጅት ላይ ሁሉንም እየሄደ ይጨብጣል፣ ሁሉንም እየሄደ ሰላም ይላል፣ መጽሐፉን እየፈረመ ይሰጣል። ከዛ እኔ ጋር ደረሰ። እኔ ጋር ሲደርስ የፎቶግራፍ አንሺው ሲሳይ ጉዛዬ የሚባል ሰው መጥቶ ፎቶ አነሳኝ። አለቀ። ቆመን ስናወራ ስጠይቀው ምንድን ነው ያልኩት? ከዛ በፊትም አይቼው አላቅም፣ ከዛ በኋላም አይቼው አላቅም። አሁን እኔ ስናገር ለበጣ ማሳየት እንደዚህ መሳቅ የኔን እውነት አይቀይረውም። ይሁን ጨዋ የሚሆን ሰው ቁጭ ብሎ ይሰማል፣ ከዛ በኋላ መጨረሻ ላይ ይሄዳል እንጂ አንተ ስለሳቅ ሪያክሽን ስላሳየ የሚቀየር ነገር የለም። እውነቱ ይሄ ነው። እኔ ስናገር ስም ጠቅሼ ቦታ ጠቅሼ ነው የምናገረው። በረከት ስምዖን በህይወት ያለ ሰው ነው። ከአንድ ቀን በላይ አይቼው አላቅም። ያገኘሁትም ሸራተን ነው። ሁሉንም ሰው ሰላም ሲል መጣ። እኔ መጽሐፉን አይቼው ስለነበረ በረከትን የጠየቅኩት ምንድን ነው አርማጌዶን የሚል አንቀጽ ስላለው እኔ አርማጌዶን የሚል ቪዲዮ ስለሰራው ይህንን አርማጌዶን ከየት አመጣህ ብዬ ጠየቅኩት። አጠገብ ያሉ ሰዎች ፎቶ ላይ ያሉ ሰዎች መመለስ ይችላሉ።
አንተ ያንተን አልሰማሁትም አለኝ። ያችን ፎቶ አነሳና ስጠኝ ክፈል አለኝ። አልከፍልም አልኩት ልጁን። ከዛ በኋላ እኔ ከሀገር ከወጣሁ በኋላ ያንን ፎቶ እኔን የጎዳ እየመሰለው ይለጥፍ ነበር። ስለ ፎቶዋ በፌስቡክም በቴሌግራምም አስረድቼ ጨርሼ ፋይሉ የተዘጋ ነው ማለት ነው። መለስ ቀብር ጋር ስንሄድ ጋዜጠኛው ሁሉንም ሲጠይቅ ምንም ባልጠበቅኩት የአዲስ አበባ መስተዳድር ጋዜጠኛ ነው መጥቶ ጠየቀኝ። እኔ ካሜራ ይዞ ማለት ነው። ልብ በሉ መጣና ጠየቀኝ። በጠቅላይ ሚኒስትሩ ሞት ምን ተሰማ? ጠቅላይ ሚኒስትሩ በመሞታቸው ምን ተሰማ አለኝ እና በጣም ደስ ብሎኛል። በጣም 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 ከበሮ አምጣልኝ ልደንስ እላለሁ አልልም። እንኳን እሱ አይደለም መለስ የሞተ ጊዜ እኔ በጣም እስቅ ነበር፣ በጣም እደሰት ነበር ቤት ውስጥ። በቃ የኢትዮጵያ ችግር በመለስ የሚያበቃ ስለመሰለኝ፣ በመለስ ሞት የሚዘጋ ስለመሰለኝ እኔ ባለቤቴና አብርሃም ዳልቻ የሚባል ልጅ ቁጭ ብለን እያየን የመለስ አስከሬን መጥቶ በደስታ ውስጥ ያለሁት እኔን ማለት ነው። የመለስ አስከሬን መጥቶ በዕቃ መጫኛ ካርጎ ከሆድ ውስጥ ወጥቶ በዛ በዕቃ መጫኛ ካርጎ ላይ እነዛ ዕቃ ጫኝ አውራጆች ዝናብ ነበር፣ ንፋስ ነበር፣ በአስከሬኑ ላይ ሲረማመዱ ምን ሲሉ የሰው ልጅ መጨረሻ ይሄ ነው ማለት ነው። መለስ በቦሌ ሲወጣና ሲገባ አይተውት የማያውቁት ሰዎች ዛሬ አስከሬኑ ላይ ተረማመዱ። እምባዬን ሳላስበው በባለቤቴና አዲስ አበባ ያለው አብርሃም ዳልሻ ይባላል እሱ ፊት ነው ያለቀስኩት። ስለ መለስ ሞት አይደለም ያለቀስኩት። ይሄ ነው ከመለስ ጋር ያገናኘን። የሙያ ማህበራት ስንገባ የኮፒራይት ጥያቄ በነበረ ጊዜ እኔ ከኢትዮጵያ ወደ ቪዥዋል 3 ደቂቃ ተሰጥቶኝ ጥያቄ እንዳቀርብ ተደረገ። የገባ ነው ከ1000 በላይ አርቲስትና ባለሙያ ነው። ከዛ ጥያቄን እንደ ማንኛውም ሰው በኮፒራይት ላይ ጥያቄ ጠየቁ፣ መለሰልኝ፣ አለቀ። ግንኙነት የለኝም። ከህወሓት ሰዎች ጋር ግን እከራከራለሁ፣ እነጋገራለሁ። ሃይላይ ታደሰ ይሄው በህይወት አለ፣ አዲስ አበባ ነው ያለው፣ መጠየቅ ይቻላል። እነጋገራለሁ፣ እከራከራለሁ። የፖለቲካ አቋሜን ደብቄ ሰውሬ አላቅም። አንተ ፌስቡክ ሳትጀምር እኔ ፌስቡክ ላይ ኢትዮጵያ እያለው የምጽፈው ወያኔ ብዬ ነበር ምጽፈው። ከኢትዮጵያ ከወጣሁ በኋላ ህወሓት ብዬ ነው ምጽፈው እና ከበረከት ጋር ስምሆን ያለኝ ይሄ ነው። አይ አይደለም የሚል በፍጹም ዘመድኩን እንዲህ ነው የሚል የተመዘገበ ፓርቲ ነው የሚል ካለ አምጥቶ ማንም ሰው ሊያሳየኝ ይችላል ማለት ነው። ማንነት ፖለቲካና ሃይማኖትን መለየት አይችልም ብለኸኛል። ይሄ ትክክል አይደለም። እኔ ፖለቲካውን በፖለቲካ ማንነቱን በማንነት አድርጌ እሸልጣለሁ። ህዝብን፣ የፖለቲካ ማህበረሰብን፣ የፖለቲካ ፓርቲዎችን ሲሸልጥ ህዝብ ውስጥ የሚደበቁ ሰዎች አሉ። ቲፔሌፍ፣ ኦነግ፣ ኦሮሙማ ምናምን ስል የሚንጫጩ ሰዎች አሉ። ለነሱ ምንም ጥብቅና መቆም አልችልም። ስንት ያበደ ከዮኒ ምኞት ከኢትዮ 360 ከኢሳት ጋር አያይዘ ይጠየቀኛል። ኢሳት ከዚህ እንደወጣው ብሩክ ይባስ ነበር ያኔ የጠየቀኝ። ለአንድ ሳምንት የቆየ የሬዲዮ ያውም ቴሌቪዥናቸው አልነበረም፣ የሬዲዮ ፕሮግራም ላይ 1 ሳምንት የቆየ ጥያቄ ጠይቆኛል። እኔም ቀድቼ እሱም ቀድቶ ኤዲት እንዳይደረግ ብሩክ ይባስ አሜሪካ በህይወት ያለ ስለሆነ መጠየቅ ይችላል። ሁለተኛ ፋሲል የኔ ዓለም የዶክተር አባ ኃይለማርያም አቡነ አረጋዊ አሁን የሞቱት የእሳቸውን የትምህርትና የእንትን መረጃ ፈልጎ ደውሎልኝ ኢሳት ላይ ያለውን መረጃ ነግሬው ሰጥቼው አውጥቷል። ከዚህ በላይ ከ2 ቀን በላይ ኢሳት ላይ የለኝም። ከዛ ወደ ኢትዮ 360 ነው የምመጣው። ከኢትዮ 360 ጋር አሁንም አብረን ነው የምንሰራው። ልጆቹ ጓደኞቼ ናቸው። አሜሪካንም አብረን የቆየ ነው። የሆነው ምንድነው? ጥያቄ ነው የምንጠይቀው። ጥያቄው በግል ሀብታሙን አንዲት ነገር ተናግሬዋለሁ፣ ጠይቄዋለሁ። ያ የኔና የሀብታሙ ጉዳይ ነው።
ኖርማል ነው፣ ተፈጥሯዊ ነው። የሚጫጫው አይደለም። የሚጫጫውም ምንም ነገር የለውም። ነገም ከኢትዮ 360 ጋር እንሰራለን። ጓደኞቼ ናቸው። በሃይማኖትም ያገናኘናል። በአንድ የፖለቲካ መስመርም ላይ ስላለ ምንም ችግር የለውም ማለት ነው። አንተን የሚያሳስብህ አንተን የሚያስጨንቅህ ነገር የለውም ማለት ነው። የኦሮሞ የሚባል ወዳጅ የለውም ብለኸኛል። የትግራይ የሚባል ወዳጅ የለውም ብለኸኛል። አታቀኝም። ስለማታቀው ነገር ነው የምታወራው። የእኔ ወዳጆች አንተ የምታውቃቸው ጽንፈኞች ሊሆኑ አይችሉም። የትግራይ ወዳጅ ማለት አጠገብ ያለችው ብሪጅስቶን መሲ ወዳጄ ናት፣ እህቴ ናት። ጥያቄ ይኖራታል። በሁሉ ነገር እንስማማለን ማለት አይደለም። መሲ ደውላልኝ የነበረባትን ችግር ስትጠይቀኝ አላቅማማውም። ትግራዊ ናት ምናምን አላልኩኝም። በመረጃ ቲቪ ቀርቤ አልቅሼ ጠይቄ የእናቷን አድራሻ ወስጄ መናገር ትችላለች። አጠገብን ያለችው ወዳጅ አይደለች መሲ ሁሌ አይደለም ትለው አንተው ላይ ነው የመሰከረችው። ከፖለቲከኞቹ ውጪ ከህዝብ ጋር ጸብ የለኝም። ይሄ ማለት እኔና መሲ በሁሉ ነገር እንስማማለን ማለት አይደለም። ጥያቄ አላት፣ ባይሆን የምትለው አለ። ከኔ መስማት የማትፈልጋቸው ነገር ሊኖር ይችላል። ስለዚህ አንተ ህዝብን ወክለ ህዝብን ተክተ ይህንን ለማለት አትችልም። ተገቢም አይደለም። እንዴት ወዳጅ የለህም እንዴት ይባላል? ወዳጅ አለኝ። በንግግር ነው እንጂ ሚስቱን የቀማሁበት ርስቱን የቀማሁበት ሰው የለም። ይሄ ስትሰለጥን ስታድግ የሚመጡ ነገሮች ናቸው። በንግግር ትፈታለህ። በቃ ጩኸህም ተናገር፣ አልቅሰህም ተናገር፣ ተሳድበህም ተናገር። ንግግር ነው። አሜሪካን ሀገር ነው የሚኖሩት ብዙ ሰዎች የሪፐብሊካንና የዲሞክራቶችን ውይይት ክርክር የሚያዩ ሰዎች ናቸው። ወይም አያዩ ሊጋደሉ ነው ተብሎ ተሟግተው ጨርሰው እጅ ለእጅ ተጨባብጠው ይሄዳሉ። በእንደዚህ አይነት ማምን ነኝ። ዮኒ ማኛ ደሩዛ አረሩ ሙልጭ አድርገው እኮ አስፈቅደው የሚሰድቡኝ ናቸው። አስፈቅደው የሚሰድቡኝ ይኸው ቁጭ ብሏል። እሱ አይለጠፍብኝ። እኔን ሰድቦ እንጀራ ካገኘ ምን አገባኝ? እንጀራ ከበላ ምን አገባኝ? ማንስ ቢሆን አያገባኝም። ደሞ ደውለው እንደዛ ሰድበውኝ ደውለው ሲያነጋግሩኝ አንድ ቀን ጥፋ ከዚህ ብዬው አላውቅም። አወራዋለሁ። ይኸው ዮኒ ማኛ አለ ራሱ። ይህን በዚህ መነጋገር ማለፍ ይቻላል። የትግራይ ወዳጅ የለም። ትግራይ ሙሉ ወዳጄ ነው። ትግራይ ሙሉ ወዳጄ ነው። ቅዱስ ፓትርያርኩ ይጸልዩልኛል። አንተን የማንንም ስልክ አላነሱም። የእኔን ስልክ አንስተው ነው በመረጃ ቲቪ ቀርበው መልእክት ያስተላለፉት። የትኛውም በትግራይ ውስጥ ያሉ ሰዎች የሚያረጉልኝን የሚደውሉልኝን አታውቅም። ከህዝብ ጋር ጸብ የለኝም። ከቲፒኤልኤፍ ጋር ከቲፒኤልኤፍ አባላት ጋር ግን አንስማማም። የፖለቲካ መስመራችን አንድ አይደለም። እነሱ ሊጠሉኝ ይችላሉ፣ እነሱ ሊሰድቡኝ ይችላሉ። እንዲወዱኝም እንዲመርቁኝም አልጠብቅም። ከኦሮሞ የኦሮሞ ልጆች ፋንታውን ምንድን ነው? ኦሮሞ እኮ ነው። የሐረር ቆቱ እኮ ነው። መምህር ፋንታውን ዋቄ የሐረር ኦሮሞ እኮ ነው። ዲያቆኑ ከእሱ ጋር የሚሰራው የሐረር ኦሮሞ እኮ ነው። አብረን እኮ ነው የምንሰራው። ቀሲስ ሳሙኤል ግዛው የሐረር ቆቱ እኮ ነው። እንዴት ነው የሚታሰበው? እንዴት ነው የሚነገረው? ይሄም ትክክል አይደለም ማለት ነው። እና መጠየቅ መብት ነው። ከኔ ደግሞ የሚጠበቀው መልስ ስለሆነ ለመወደድም አልሰራም፣ ለምንም አልሰራም። ከዚህ ብትወጣ አልክ፣ ከፖለቲካው ከአማራ ፖለቲካ ብትወጣ ወይ ከኦርቶዶክስ ብትወጣ ማን ይቀበልሃል የሚል ጥያቄ ጠይቀኛል። አንተን የተቀበለ ህዝብ ይቀበለኛል። አንተ አማራ ሆነ ቆይተህ አማራን ስትሞልጨው ከርመ ስትመጣ አጨብጭቦ ይቀበላል። የህዝቡን ጭንቅላት ስለምታቅ ማለት ነው። አንተ ትግሬን ስትሞልጭ ከርመ ትግራይን የቲፒኤልኤፍን ራሱ ትግሬን ስትሰድብ ከርመ ኖ ወይ እናመጣዋለን ሙልጭ ስታደርገው ከርመ ስትመጣ ተቀብሏል። አንተ እስላም ሆነ እስልምናን ስትሞልጭ ከርመ እስላምን ስታሳብድ ከርመ ስትመጣ ተቀብለውሃል። አንተ ጴንጤን አፈር ከደቼ ስታበላው ቆይተ ስትመጣ ተቀብለውሃል። አንተ ኦርቶዶክስን ቅጣም ባሯን አጥፍተ
ስትመጣ ልጃችን መጣ ብለው ተቀብለውሃል። አንተን አንዱን ዮናስ ማኛን የቤተ ክርስቲያን ትምህርት የሌለህ ቤተ ክርስቲያን የማታውቅህ ውክልና የሌለህ መብት የሌለህ አንድ የትኛውም የቤተ ክርስቲያን ትምህርት የሌለህ ሰው ተነስተ እንደፈለግ ሆነ ስትመጣ የተቀበለ ማህበረሰብ እኔ ዘመዴን የማይቀበልበት ምክንያት የለም። ለአንተ ግን እርሙን የምነግርህ ተቀበለኝ አልተቀበለኝ፣ ሰማኝ አልሰማኝ ለደንታው። አንደኛው ይሄ መጨረሻ የምናገረው የአቅምን ማወቅ ያስፈልጋል። ለአንድ ነገር ስንናገር አቅምን ማወቅ ያስፈልጋል። ስለተናገርክ ብቻ አይደለም። አንተ ምናምን ያወራውን ብትነግረኝ ደስ ይለኛል። ስለ እኔ ቤተሰብ ስለ ዮኒ ቬጋስ ያወራውን አትዝለለው። ይገርተው ከባህሪ ያመጣልን አንተ ማንንም